ሰላም ሁሉ ዲፕሎስቲክ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። በዛሬው ቪዲዮአችን እንግዲህ ኳስ ማየት ለምትወዱ በብሊንተርሳት በ50.5 ዲግሪ ኢስት ሰርቨር እየተሟላ ማየት ይቻላል። ስለዚህ በቤታችሁም ለምትሰሩ ለክላይንትም ለምትሰሩ እንዴት ከኢትዮሳት ጋር ብሊንተርሳትን እንሰራለን የሚለውን በጥራት አሳያችኋለሁ። በዚህ ቪዲዮ መጨረሻ ደግሞ ሰርቨር እንዴት እንደምታስሞሉና ከየት እንደምታስሞሉ እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። የኔን ቪዲዮ ከሚያዩ 7.5% ብቻ ነው ሰብስክራይብ ያደረጉኝ። 90% ዝም ብለው ነው የሚያዩ እና ባካችሁ ሰብስክራይብ አድርጋችሁ እዩ። ይህ እንግዲህ የሚታዩት የኢትዮሳት የተሰራ ዲሽ ነው። እንግዲህ ኤልኤንቢ ያስፈልገናል፣ ተጨማሪ ኤልኤንቢ፣ ሌላ ደግሞ ስዊች ያስፈልገናል። እነዚህ ተጠቅመን ነው የምንሰራ። እንግዲህ ፋይንደራችን ላይ ፍሪኩዌንሲ እንሞላለን 11090 ቨርቲካል 30 ሺ አድርገን በብሊንተርሳት እንሞላለን። ከዛም በኋላ ዘንጉ ላይ ከኢትዮሳት ተሰራው ዘንጉ ላይ ስናስረው እንደምታዩት ኳሊቲ ወዲያውን የመጣልኝ አጀስት ያደረግነው እንግዲህ ኳሊቲውን እየጨመረና ኤልኤንቢ ታይፑን ያስተካከልነ በደንብ አድርገን አጥብቀን እናስረዋለን። በሽቦ ነው የምናስረው። ክር ገመድ ምናምን አደራችሁን በክር እንዳታስሩ። በሽቦ አድርገን በፒንሳ በደንብ እናጠብቀዋለን። ከዛም በኋላ ኳሊቲ አሪፍ ኳሊቲ መጥቶልኛል። ያው 67 ነው፣ እዛም በላይ መሄድ ይችላል እና ተወሰነ አስተካክለዋለሁ። ቢያንስ 73 እንዲሆን አደርገዋለሁ። የላኛው የምታዩት ኢትዮሳት ሲሆን የታችኛው ደግሞ ብሊንተርሳት ነው። ከዛም በኋላ ስዊቻችን አምተን እንገጥማለን። እዚህ ይሄ የምታዩት ገመድ የኢትዮሳት ነው፣ ፖርት 2 ነው ያረኩት። ይሄኛው ደግሞ የብሊንተርሳት ነው፣ ፖርት 3 ያደርገዋለሁ ከታች ስሞላ እንት እንዳይለኝ። ከዛም በኋላ የሪሲቨሩን ገመድ እንሰካለን። እዚህ ጋር ሪሲቨር የሚል አለ ፖርቱ ላይ፣ እዛ የሪሲቨሩን ገመድ እንሰካለን። ከዛ በፊት ግን በፋይንደራችን መሞከር እንችላለን። ፋይንደራችን ፖርት የሚያነብ ከሆነ የኔ ፋይንደር ፖርት ስለሚያነብ አብርቼ እሞክረዋለሁ ማለት ነው ኳሊቲ መምጣቱን። እዚህ ጋውን የኢትዮሳት ነው፣ ዝቅ ዝቅ አድርጌ ፖርት 2 አደርገዋለሁ። 2 ሳደርገው እንደምታዩት 73 ኳሊቲ መጥቶልኛል። እንደምታዩት ደግሞ ሳተላይት ሚለውን ቀይሬ ብሊንተርሳት አድርጌ ፖርት 3 ሳደርገው የብሊንተርሳት ኳሊቲ ይመጣልኛል። 73 አድርጌዋለሁ ይሄንም። ከዛም በኋላ ከቤት የሚመጣውን ገመድ ሰክተን ዝናብ ከማያገኘው ቦታ ስዊቹን እናስቀምጠዋለን። አጠቃላይ ገጽታው ይመስላል። የታችኛው ብሊንተርሳት ነው፣ የላኛው ኢትዮሳት ነው። ታች ወርደን ደግሞ እንግዲህ እንደምታዩት ሜኑ አንቴና ሴቲንግ እንገባለን። ያው እንደምንጭነው እዚህ ጋር አድ እናደርጋለን 11105 ሆሪዞንታል 45000 ብለን የኢትዮሳት ፍሪኩዌንሲን አድ እናደርጋለን አለ ነው የሚለኝ። ከዛ እዚህ ጋር ዲስክ የሚለው ከመጀመሪያው ፖርት 2 ሳደርገው እንደምታዩት ኳሊቲ መጥቶልኛል፣ ከላይ ፖርት 2 ስላረኩት ማለት ነው። ከዛ መልቲ ቲፒቪዬ የኢትዮሳት ፍሪኩዌንሲዎችን እዚህ ጋር እመርጣቸዋለሁ እንዳለ 45000 የሆኑትን። ከዛም በኋላ ኤግዚስት የሚለውን ነካዋለሁ፣ ሰርች ለዋለሁ። የኢትዮሳት ቻናልን ሰርች ያደርግልኛል ማለት ነው። እንደምታዩት ያስገባልኝ ነው። ከዛም በኋላ ኦኬልና ደግሞ ሳተላይት ወደሚለው እሄድና ያሳት አደርገዋለሁ። ያው ብሊንተርሳት ማለት ተቀራራቢ ነው ከያሳት ጋር። ከዛ እዚህ ጋር ኤዲት ሚለውን ነክቼ 11090 ቨርቲካል 30 ሺ አደርገዋለሁ። ይህ የ24H ስፖርት ኳሊቲ ነው። ከዛም በኋላ ዝቅ ዝቅ አድርጌ ፖርት 3 አደርገው ከስዊቹ 3 ስላረኩት እንደምታዩት ኳሊቲ መጥቶልኛል። ከዛም በኋላ እዚህ ጋር ቲፒቪዬ ነው ሰርች ማደረገው፣ ይሄ ትራንስፖንደሩን ብቻ ስለምፈልገው። እንደምታዩት 1 2 3 4 24H ስፖርት ገብቶልኛል። ከዛ ኤግዚስት ብዬ መለሳለሁ። እንደምታዩት ቻናሉ ከፍቶልኛል። ኢትዮሳትም ብሊንተርሳትም ገብቶልኛል። እንደምታዩት 24H ስፖርት ገብቶልኛል። ከዚህ በኋላ ሰርቨር ማስጫን ነው። እንግዲህ ቪዲዮ ስለረዘመብኝ ነው። በቀጣዩ ቪዲዮ እንዴት ሰርቨር እንጭላለን የሚለውን አሳያችኋለሁ። መልካም ቀን።